ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁልኝ? እያልኩ በዚህ ዩቲዩብ ቻናል በኦንላይን በማስተማር ላይ እገኛለሁ። የማስተምረው የትምህርት አይነትም አማርኛ፣ እንግሊዝኛ፣ ሂሳብ ሲሆን በየትኛውም የዓለማችን ክፍል ሆናችሁ በቀጥታ ለመማር አልመቻችሁ ያላችሁ ቻናሉ ተከታዮች በኦንላይን እያስተማርኩ ስለሆነ ታች ቪዲዮ ላይ ባስቀመጥኩት ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታ ስልክ በመደወል እያስተማርኩ ስለሚገኝ ደውሉ። ውድ የቻናላችን ቤተሰቦች ዛሬ የማስተምራችሁ አማርኛ ትምህርት ሲሆን አማርኛ ትምህርት ውስጥ ፊደል፣ ቃል፣ ሐረግ፣ አረፍተ ነገር እንዲሁም ወደ ላይ ከፍ እያልን በምንሄድበት ጊዜ አንቀጽ፣ ድርሰት እያልን ወደ ላይ መሄድ እንችላለን ማለት ነው። ከነዚህ ውስጥ ፊደላትን ከአሁን በፊት አይተናል። አሁን ቃላትን እያየን እንገኛለን። እነዚህ ቃላት ደግሞ ባለ 2፣ ባለ 3፣ ባለ 4፣ ባለ 5 እያልን የፊደላቱን ብዛት በመቁጠር እንዲሁም ትርጉም መኖሩን እያሳየን ትርጉም ያለው ቃል ቃላት ተብሎ እንደሚጠራ እያየን እንማማራለን ማለት ነው። ለዛሬ ያቀረብኩላችሁ ባለ 2 ፊደል ቃላት እነዚህ ሲሆኑ ባለ 3 ፊደል ቃላት ደግሞ እነዚህ፣ ባለ 4 ፊደል ቃላት እነዚህ፣ ባለ 5 እንዲሁ እነዚህ ናቸው ማለት ነው። እነሱን አንድ ባንድ ስናያቸው ገና ከመጀመሪያው ጀምረን እስኪ ባ ለ ሁ ለ ት ፊ ደ ል ቃ ላ ት አንድ ላይ ስናነበው ባለ 2 ፊደል ቃላት ይላል። እስኪ እነዚህም ባለ 2 ፊደል ቃላት እናንበባቸው። ጠላ በአንድ ላይ ጠላ የሚል ትርጉም ያለው ቃል ይሰጠናል። ጨሰ በአንድ ላይ ጨሰ የሚል፣ ፈስ በአንድ ላይ ፈስ፣ ገና በአንድ ላይ ገና፣ ሰም በአንድ ላይ ሰም የሚል ትርጉም ያለው ባለ 2 ፊደል ቃላትን መመስረት ይቻላል ማለት ነው። ባለ 3 ፊደል ቃላትን ደግሞ ስናይ ጠመቀ በአንድ ላይ ጠመቀ፣ ጨረቃ በአንድ ላይ ጨረቃ፣ ፈረስ በአንድ ላይ ፈረስ፣ ገመድ በአንድ ላይ ገመድ፣ ሰርግ ሰርግ የሚል ባለ 3 ፊደል ቃላትን መመስረት እንችላለን ማለት ነው። ባለ 4 ፊደል ቃላትን ደግሞ ስናይ ባለ 4 ፊደል ቃላት እነዚህም ባለ 4 ፊደል ቃላት ጠርሙስ ጠርሙስ፣ ጨምላቃ ጨምላቃ፣ ፈራረሰ ፈራረሰ፣ ግልገል ግልገል፣ ሰንደል ሰንደል እነዚህ ባለ 4 ፊደል ቃላት ይባላሉ። ባለ 5 ፊደል ቃላት እንያቸው። እነዚህም ባለ 5 ፊደል ቃላት የሆኑት ደግሞ ጠመቀችው በአንድ ላይ ቀመጠችው፣ ጭላንጭል ጭላንጭል፣ ፍልቅልቅ ፍልቅልቅ፣ ግድግዳው ግድግዳው፣ ሰንበሌጥ ሰንበሌጥ የሚል ቃል ይመሰርቱልናል ማለት ነው።
እነዚህን ተመልሰን ሂደን ስናያቸው እነዚህ ቃላት የፊደሎቹ ስንተኛ ላይ እንዳሉ አንድ በአንድ እንይ እስኪ። ጠ የመጀመሪያ ፊደል ነው። ላ አራተኛ ፊደል ነው ከለዘሮች ማለት ነው። ጠ ደግሞ ከጠዘሮች የመጀመሪያ ፊደል ነው። በአንድ ላይ ጠላ የሚል ቃል ይመሰርትልናል። ጨ የመጀመሪያ ፊደል ነው የጨዘሮች ላይ። ሰ የመጀመሪያ ፊደል ነው ከሰዘሮች በአንድ ላይ ጨሰ የሚል ቃል ይመሰርትልናል ማለት ነው። ፈ የመጀመሪያ ፊደል ነው። ስ ስድስተኛ ወይም ሳድስ ፊደል ነው። በአንድ ላይ ሲሆን ፈስ የሚል ትርጉም ያለው ቃል ይመሰርትልናል። ገ የመጀመሪያ ፊደል ነው። ና አራተኛ ፊደል ነው። አንድ ላይ ሲሆን ገና የሚል ቃል ይመሰርትልናል። ሰ የመጀመሪያ ፊደል ነው። ም ደግሞ ስድስተኛ ፊደል ነው ከመዘሮች ማለት ነው። አንድ ላይ ሲሆን ሰም የሚል ቃል ይመሰርትልናል ማለት ነው። በአጠቃላይ ባለ ሁለት ፊደል ቃላት እነዚህን ይመስላሉ። አንድ ላይ እስኪ እናንብባቸው። እናንተን ተከተሉኝ እኔ ሳነብ ወይም ቀድማችሁ ለማንበብ ሞክሩና እስኪ እናንብባቸው። ጠላ፣ ጨሰ፣ ፈስ፣ ገና፣ ሰም። አሁን ቀጥታ ወደ ባለ ሶስት ፊደል ቃላት እንሄዳለን ማለት ነው። ጠ የመጀመሪያ ፊደል ናት ከጠዘሮች። መም የመጀመሪያ ፊደል ናት ከመዘሮች። ቀም የመጀመሪያ ፊደል ናት ከቀዘሮች። አንድ ላይ ስናነበው ጠመቀ የሚል ቃል ይመሰርትልናል። ጨ የመጀመሪያ ፊደል ናት። ረ የመጀመሪያ ፊደል ናት። ቃ አራተኛ ፊደል ናት። አንድ ላይ ስናነበው ጨረቃ የሚል ቃል ይመሰርታል ማለት ነው። ፈ የመጀመሪያ ፊደል ናት። ረ የመጀመሪያ ፊደል ናት። ስ ሳድስ ወይም ስድስተኛ ፊደል ናት። በአንድ ላይ ሲሆን ፈረስ የሚል ቃል ይመሰርትልናል ማለት ነው። ገ የመጀመሪያ ናት። መ የመጀመሪያ ናት። ድ ስድስተኛ ወይም ሳድስ ፊደል ናት። ገመድ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። እሺ ከዛ ሰ የመጀመሪያ ፊደል ነው። ር ሳድስ ፊደል ነው። ግን ሳድስ ፊደል ነው ወይም ስድስተኛ ፊደል ነው። በአንድ ላይ በመቀናጀት ሰርግ የሚል ባለ ሶስት ፊደል ቃላት ይመሰርትልናል ማለት ነው። እንግዲህ ጠቅለል ባለመልኩ ስናነባቸው የመጀመሪያው እናንብበው እስኪ። ጠመቀ፣ ጨረቃ፣ ፈረስ፣ ገመድ፣ ሰርግ የሚል ባለ ሶስት ፊደል ቃላትን መመስረት እንችላለን ማለት ነው። በአጠቃላይ ወደ ባለ አራት ፊደል ቃላት ስናመራ ደግሞ ቀ የመጀመሪያ ፊደል ነው። ር ስድስተኛ ነው። ሙ ሁለተኛ ነው። ስ ስድስተኛ ነው። በአንድ ላይ እነዚህ ተጣምረው ጠርሙስ የሚል ቃል መስርተውልናል። ጨ የመጀመሪያ ነው። ም ስድስተኛ ነው። ላ አራተኛ ነው። ቃ አራተኛ ነው። ራብዕ ፊደል በመባል ይታወቃል። በግዕዝ አንድ ላይ ሆነው ጨምላቃ የሚል ቃል መስርተውልናል። ፈ ግዕዝ ወይም የመጀመሪያ ነው። ራ አራተኛ ነው ወይም ራብዕ ነው። ረ የመጀመሪያ ነው። ሰ የመጀመሪያ ነው። አንድ ላይ በመሆን ፈራረሰ የሚል ቃል መስርተውልናል ማለት ነው። ይህ ደግሞ ግ ስድስተኛ ነው። ል ስድስተኛ ነው። ገ የመጀመሪያ ነው። ል ስድስተኛ ነው። በአንድ ላይ በመሆን ግልገል የሚል ቃል መስርተዋል። ሰ የመጀመሪያ ነው። ን ስድስተኛ፣ ደ የመጀመሪያ፣ ል ስድስተኛ በመሆን ሰንደል የሚል ቃል መስርተዋል ማለት ነው። እስኪ አብረን አንድ ላይ ቃላቶቹን እናንብባቸው። ተከተሉኝ። ጠርሙስ፣ ጨምላቃ፣ ፈራረሰ፣ ግልገል፣ ሰንደል የሚሉ ባለ አራት ፊደል ቃላትን መመስረት ችለናል ማለት ነው። አሁን ቀጥታ የምናልፈው ባለ አምስት ፊደል ቃላት ምስረታ ላይ ነው ማለት ነው። ቀ የመጀመሪያ፣ መም የመጀመሪያ፣ ቀም የመጀመሪያ፣ ች ስድስተኛ፣ ው ስድስተኛ። ጠመቀችው ለጠላ ሊሆን ነው ማለት ነው። ጠመቀችው የሚል ቃል ይመሰርትልናል። ጭ ስድስተኛ፣ ላ አራተኛ፣ ን ስድስተኛ፣ ጭ ስድስተኛ፣ ል ስድስተኛ። አንድ ላይ ሆነው ጭላንጭል የሚል ቃል መስርተውልናል። ፍ ስድስተኛ፣ ል ስድስተኛ፣ ቅ
ስድስተኛ፣ ል ስድስተኛ፣ ቅ ስድስተኛ። እነዚህ ሳድስ የሆኑ ፊደላት አንድ ላይ ተጣምረው ባለ 5 ፊደል ቃል ፍልቅልቅ የሚል መስርተውልናል ማለት ነው። ግ ስድስተኛ፣ ድ ስድስተኛ፣ ግ ስድስተኛ፣ ዳ አራተኛ፣ ው ስድስተኛ። እነዚህም ግድግዳው የሚል ቃል መስርተውልናል ማለት ነው። ሰ የመጀመሪያ፣ ን ስድስተኛ፣ በ መጀመሪያ፣ ሌ አምስተኛ፣ ጥ ስድስተኛ። እነዚህ አንድ ላይ ሆነው ደግሞ ሰንበሌጥ የሚል ባለ 5 ፊደል ቃላትን መስርተውልናል። እንግዲህ አድማጮቻችን ዛሬ ያለን ይህን ይመስላል። ቀጣይ በሌላ እስከምንገናኝ እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ያላችሁን አስተያየት ኮሜንት ላይ አስቀምጡ። ደህና ሁኑልን። መልካም ጊዜ